እናትነት ምን ያህል በህመምና በመስዋዕትነት የተሞላ እንደሆነ ከእርግዝና ጀምሮ እያነሳን ብንጨዋወተው፣ እናት ለልጇ ካላት ፍቅርና እንክብካቤ በላይ በህይወቷ የምታሳልፋቸውን የአካል የህመም ስሜቶችና መስዋዕትነቶችን ማውራት ይኖርብናል። የመጀመሪያው ልጇን ለመውለድ የሚኖራት ምጥ ነው። እርግዝና ብዙ እንቅልፍ አልባ ሌሊቶችን የምታሳልፍበት ሲሆን፣ ምጥ ደግሞ በሰው ልጅ ህይወት ውስጥ እጅግ አሳማሚ ከሆኑ ኤክስፒሪየንሶች መካከል ይጠቀሳል። ጨቅላውን ለማውጣት ማህፀን በኃይል ይወጠራል። በዚህ ጊዜ ወደ ማህፀን የሚሄደው የደም ፍሰት ይገታል። ይህ ደግሞ ከከባዱ የጡንቻ ቁርጠት እጅግ የከፋ ህመም አለው። ይህ ህመም 20 አጥንቶች በተመሳሳይ ሰዓት ሲሰበሩ ካለው የህመም ስሜት ጋር እኩል ነው። በምጥ በምትወልድበት ወቅት ከማህፀን ወደ መቀመጫ ያለው ጡንቻ የመቀደድ አደጋ ሊደርስበት ይችላል። ይህ ደግሞ በቃላት የማይገለጽ ህመምና ስቃይ አለው። በኦፕራሲዮን በምትወልድበት ወቅት የምታልፍበት የህመም ስሜት ደግሞ ለሳምንታት ከፍ ያለ ነው። በሆርሞን መዛባት ምክንያትም በስሜትና ስነ ልቦናዋ ላይ ከፍ ያለ ትግልና ህመም ማጋጠሙ አይቀርም። ወልዶ ማሳደግ ለልጅ የሚከፈለውን ፍቅርና መስዋዕትነት ስንጨምረው እናት ምን ያህል የከበረች ፍጡር እንደሆነች እንረዳለን። እናት ሁሉ ትደሰት፣ በልጇ ትካሳቦ። ዶክተር ኢክራም ነኝ። ፎሎ ማድረግ እንዳይረሳ።